3 ደቂቃ ምንድነው ደግሞ በስዬ እንኳን መጣ በልጆቹን ጥራልኝ ቶሎ በል ምንድነው ሁሉ ግርግር አሃ የቀሰምሻትን ልታቀምሽን ነው አውና በስዬ ልጆቹን ጥራልኝ ጎሽ ምንድነው ደግሞ የጀመርሽ ምንድነው ለጣጥፍሽው ብሮኮሊ የእግር ኳስ ተጫዋች ነው ጋርሊክ ነው የእግር ኳስ ተጫዋች ምንድነው ቀልብ ብላለሁ ብለሽ ነው እዛ ቀልብ ነው የሚመስለው እና ቀልብ ምን ያደርግ ቀልብ ገዛሽ እኔ እኮ ምግብ ብቻ መገዥ ይመስለኝ ነበር ኡፍ ሄሩቴ እስኪ ልጆቹ ጥራልኝ ዝም ብለሽ እኮ ነው ገንዘብ ለምን ታባክኝ ለምን ትደክሚያለሽ አሁን ይሄን ባወጣሽበት ወጪ ደና ያዝ የሚያደርግ ምግብ ገዝተሽ እንደለመድሽው ብታበይን ይሻላል ታው በስዬ በማታውቀው ነገር አታውራ ማታውቀው ነገር አትናገር ምግብ ስራ ጥበብ ነው በስዬ ምን እንጨ ማንቀጭቀጭ ነው ጥበብ ምን ልዩነት አለው ያለሽ አሁን ገና ወጥረገች ወደፊት ሲከፋኝ ይሸሸግባታለሁ ብዬ ያስቀመጥኳትን ጥበብ እንደዚህ ትሳለቅባታለሽ እንዴ በስዬ አሁን ሂድና ልጆቹን ጥራልኝ ቶሎ በል ታዥኛለሽ እንዴ ረሳሽው ለጥሪ ይጅና ጥሪ በመጨረሻ ብቻ ልጆቹን ብቻ ይዘህልኝ ነው በስዬ እቺ ብቻ ታዘዝልኝ ልጆች እናንተ አቤት አትሉም እንዴ ምን የምትንጓተቱት አቤት ይባላል ስትጠሩ አቤት ይባላል ወዴት ነው ይሄው እናታችሁ ማለቴ ሼፍ ሂሩት ቂንጫዋን እንድታንቀጨቅጩላት ትፈልጋለች ኑ ልጆች እማ ትምህርት ቤት የገባሽው ምግብሽ እንዲጣፍጥልሽ ነው እንዴ አው ሄንዬ እኔ ልጅ ከዚህ በኋላ የጣፈጠ ምግብ ነው ማበላችሁ በሏ ወሰዱና እታች ተከሉት በሲ ቀመሱት እንጂ ምን ነው የሚቀምሱት እንዴ ይሩት ተቀልጃለሽ እንዴ ከምግቡ እኮ ዛፉ ይበልጣል ግዴለም በስዬ ቴስቱን ብትቀምሱት ልዩ ነው ተቀልጃለሽ እንዴ ይሄንን በረሮ ከነሚስቱ ቀምሰዋል እንኳን እኛን የሚያክል ሰው በስዬ ግዴላችሁ ምግብ እኮ መብዛቱ አይደለም ዋናው ምላሳችሁ ላይ ማጣጣማችሁ ነው ጣሙ ነው ግዴላችሁን ቀመሱት ይሩት ገና ለገና እጅሽ ላይ ወደቀንና እንዲ መቀለጃ ታሪክ ነው እስ ግዴላችሁ ቴስቱን ብቻ ቀመሱት የኔ ሄኔ በስዬ እማ እኔን ግን በርትተ ተማሪ እያልሽ አንቺ ግን ተምረሽ ሄኔ የኔ ግዴላችሁ ቴስቱን አፋልኝ ብለሽ ነው እሺ ምን ብሰራላችሁ ነው የሚጣፍጣችሁ ሂሩቴ